ሃሌሉያ ጌታ ይባረክ። አንዱ ቢዘጋ አንዱ አለ አማራጭና ጌታን እጅግ አድርገን እናመሰግናለን። እንደ መነሻ የሚሆነኝን ሀሳብ ኢዮብ ምዕራፍ 7 ቁጥር 1 ላይ ያለ ቃል መነሻ ሀሳብ የሚሆነኝ ማለት ነው። ምን ይላል? የሰው ነፍስ በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን ይላል ይጠይቃል። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? እንግዲህ ሕይወታችን ጌታም አስጠንቅቆ የነገረን ነገር አለ። በምድር ሳላችሁ መከራ አለባችሁ ብሎና ብርቱ ሰልፍ ነው ምድር ላይ ያለነው። ጸሎት የሚያስፈልገን፣ እገዛ የሚያስፈልገን፣ ትንቢት የሚያስፈልገን ለዚህ አንዳንዴ በሕይወታችን ለሚገጥሙን በመንገዳችን ላይ ለሚገጥሙን ብርቱ ሰልፎች ለማለፍ አቅም ብርታት እንዲሆንልን ጭምር። አንዳንድ ጊዜ መጽናናት እስኪያቅተን ድረስ የምንሆንበት ጊዜ አለ አይደል? ነፍሳችን መጽናናት የሚያቅታት ጊዜ አለ። አንዳንዴ በምናልፍባቸው ሕይወታችን መንገዶች ውስጥ በብዙ የሕይወታችን ምዕራፍ ውስጥ ግራ የሚያጋቡ ነገሮች ይገጥሙናል። በምድር ላይ የሰው ነፍስ ብርቱ ሰልፍ ነው። ቀለል ያለ ሰልፍ እንኳን አይደለም፣ ብርቱ ሰልፍ ነው ብሎ ይናገራል ኢዮብና እንደው አለፍኩት እኮ ስትሉ እንደገና ሌላ ሰልፍ ሲገጥም፣ ጎልያድን ጣልኩት ስትል ሳኦል ራሱ የላካችሁ ሰው ሲነሳባችሁ፣ ዳዊት ተግዳሮቱ ብዙ ነው አይደል? ጠላቴን ጥዬ መጣሁ ሲል ወደ ጠላቱ ሰፈር እንዲሄድ የላከው ሰውዬ ጠላቱ ነው ተነሳበት። የሚለቅ መሰለ 40 ዓመት 30 ዓመት ከባድ። ስለዚህ ብርቱ ሰልፍ ውስጥ ገባ፣ ህይወቱ ብርቱ ሰልፍ ውስጥ ገባ። እንደውም የሆነ ቦታ ላይ እንደዚህ ይላል፣ ቁንጫ እንደሚፈልግ የእስራኤል ንጉሥ እኔን አሳደደኝ ያለ ዳዊት የገለጠበት መንገድ በጣም የሚገርመው። ምናልባት ውጭ ሀገር ተወልዳችሁ ያደጋችሁ ሰዎች ቁንጫ ምንድን ነው የሚለውን ነገር ጎግል አድርጉ። ቁንጫ በጣም ትንሽ ፍጥረት ነች። ትንሽ ፍጥረት መሆኗ ብቻ አይደለም፣ የምትነጥር ፍጥረት ነች። ማለት በምን ክንፏ በምን ኃይሏ እንደምትበር አላውቅም፣ ግን ከአንዱ ቦታ ሌላኛው ቦታ ድረስ ተስፈንጥራ የምትሄድ ነች። እሷን መያዝ በጣም ከባድ ነው፣ ያታግላል። ልክ እንደዛ አለ ሕይወቴን ቁንጫ እንደሚያሳድድ አሳደድካት ብሎ ዳዊት ይናገራልና ምን ያህል ብርቱ ሰልፍ ነው የገጠመው በሕይወቱ ላይ፣ ምን ያክል ብርቱ ተግዳሮት ነው የገጠመው። ግን ደግሞ ጌታ አንድ ተስፋ ቃል ሰጥቶናል፣ አይዟችሁ የሚል እኔ ዓለምን አሸንፌዋለሁና አይዟችሁ የሚል ተስፋ ቃል ደግሞ ተሰጥቶናል። ስለዚህ ተስፋ እንደሌላቸው ልጆች አናዝንም፣ ፍጻሜ እንደሌላቸው ልጆች አናዝንም፣ ወላጆች እንደሌላቸው ልጆች ተስፋ አንቆርጥም። ምክንያቱም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብሎ ጌታ ቃል ገብቶልናል። አይገጥማችሁም አላለንም፣ ፈተና አይገጥማችሁም አላለንም፣ መከራ አይደርስባችሁም አላለንም። እኔ ከሁሉ አድናችኋለሁ ያለ ጌታ ይባረክ። ከሚደርሱብን ከየትኛውም ተግዳሮቶችና ፈተናዎች ሁሉ ሊያድነን የታመነ ሊቀ ካህን በአባቱ ቀኝ አለ። በነገር ሁሉ የተፈተነ፣ በብዙ ፈተናዎች ያለፈ፣ በብዙ መከዳት ያለፈ፣ በብዙ መከራ ያለፈ እውነተኛ ሊቀ ካህናት አለልን። ጌታ ይባረክ። ስለዚህ የምናልፍባቸው መንገዶች አሉ፣ እውነት ነው። አንዳንዱን ምዕራፍ ስትዘጉት ሌላ ምዕራፍ ይከፈታል። አንዱን ስትሻገሩ እንደገና ሌላ ይጠብቃቸዋል። ዮርዳኖስን አለፍኩት ስትሉ እንደገና ቀይ ባህር ይጠብቃቸዋል። እንደገና ሌላ ግን ከሁሉ ያድናቸዋል። ስሙ ይባረክ። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ይላል።
ከሁሉ ያድነናል። አሜን። ከደረሰባችሁም ከሚደርስባችሁም ነገር ጌታ ያድናችኋል። አሁን ከደረሰባችሁ፣ ትላንት ከደረሰብን እንዳዳነን፣ ዛሬ ከደረሱብን ሊያድነን፣ ነገ ከሚደርሱብን ነገሮች ሊታደገን የታመነ ጌታ አለ። ጌታ ይባረክ። ይህን ካልኩ ዘንዳ ወደ ዋናው ሀሳቤ ስመጣ ያው ተመሳሳይ ነው ሀሳቡ ብያቸዋለሁ። በደህና ከደረስን በኋላ የሚል ቃል አለ። የሐዋርያት ሥራ ምዕራፍ 28 ቁጥር 1 ላይ ምን ካረግን በኋላ? በደህና ከደረስን በኋላ። ወዮ ለመድረስ የተከፈለው ዋጋ መለስ ብላችሁ አንድ ምዕራፍ 27 አንብቡት። በደህና ለመድረስ የተከፈለው ዋጋ፣ ሰዎች በደህና ለመድረስ የከፈሉት ዋጋ ምንድነው? የከፈሉት ካላችሁ 14 ቀን ምግብ አልበሉ፣ ፀሐይ አላዩ። ከባድ አይደል? ያለፉት ምዕራፍ 27ን እንደሱ ነው። እኛ በአንድ ምዕራፍ ነው የምናነበው። እነሱ ግን በማይነጉ ሌሊቶች ነው ያሳለፉት። በጨለመ ሌሊት ነው ያሳለፉት። ቀንና ሌሊቱ በተደባለቀ። አንዳንዴ በህይወታችሁ እንደዚህ አይነት ነገር ገጥሟችሁ አያውቅም? ቀኑ አልመሽ ብሏችሁ፣ ሌሊቱ አልነጋ ብሏችሁ አያውቅም? በእንደዚህ አይነት የህይወት ምዕራፍ ውስጥ ነው ያሳለፉት። ምዕራፍ 27 በብዙ ምጥ፣ ተስፋ በመቁረጥ፣ እንሞታለን በሚል ተስፋ በማጣት አሳልፈው ምዕራፍ 27 ምዕራፍ 28 የተዘጋ አይመስልም። በደህና ከደረስን በኋላ ብሎ ግን ይቀጥላል። ለዚህ ነው አንዳንዴ ግራ የምንገባው። እንዴ ብሎኝ የለ እንዴ? ትሻገራለህ ብሎኝ የለ እንዴ? አዎ ብለዋል። በሰላም ማዶ ትደርሳለህ አላለም? ብለዋል። አንዳንዶች በሳንቃ፣ አንዳንዶች በስባሪ፣ ሁሉም በደህና ደረሱ ይላል። እንደተናገረው ሁሉም በደህና ደርሰዋል። ጌታ ታማኝ ነው ለቃሉ። ታዲያ ምንድን ነው ችግሩ ካልክ፣ ከደረስን በኋላ እንደገና ሌላ መዝገብ አለ የሚገለጽ ምዕራፍ 28 የሚል። አየህ፣ ምዕራፍ 27 ላይ አልተዘጋም፣ የሚቀጥል ነው። ኢዮብ ምዕራፍ 7 ላይ አልተዘጋም፣ የሚቀጥል ነው። ተግዳሮቱ የሚቀጥል ነው። ሰልፉ የሚቀጥል ነው። ህይወት የሚቀጥል ነው። እስትንፋስ የሚቀጥል ነው። በምድር መኖር የሚቀጥል ነው። በኖራችሁባቸው ህይወት ምዕራፎቻችሁ ውስጥ ሰልፎቹ፣ ፈተናዎቹም ይቀጥላሉ። ድልም ግን አብሮ ይቀጥላል። አሜን። አብሮ ድል አለ። አብሮ መውጫ አለ። ከፈተናው ጋር መውጫውን አብሮ ይሰጣችኋል ይላል። እኛ ህንፃ ሰርተን ለክፉ ቀን መውጫ ብለን ትንሽዬ በር እንደምናስቀምጥ ጌታ እግዚአብሔር ከፈተናው ጋር መውጫውን ደግሞ አብሮ ይሰጣችኋል። ለአደጋ ቀን መውጫ፣ ለፈተና ቀን መውጫ፣ ለጭንቅ ቀን መውጫ ብሎ ያዘጋጅላችኋል። ስሙ ይባረክ። በደህና ከደረስን በኋላ በቃ አንዳንድ ጊዜ በቃ ላርፍ ነው፣ ይኸው በቃ የህይወቴ ምዕራፍ አበቃ፣ ይኸው ጥያቄ የ10 ዓመት ጥያቄ ተመለሰ ብለህ ስትጀምር ጥያቄ ይጀምራል። ጌታ ሆይ መልሰልኝ፣ የዘመናት ጥያቄን መልሰልኝ፣ የዘመናት ችግሬን አቃለኸው፣ እንደገና ሌላ ፈተና። ህይወት ይቀጥላል። የህይወት ምዕራፍ ይቀጥላል። ጌታ ይባረክ። በተለይ በእንደዚህ አይነት መንገድ እያለፋችሁ ያላችሁ ሰዎች ይኸው አለፍኩት በቃ ጌታ ረዳኝ ብላችሁ ካለፋችሁ በኋላ ያልጠበቃችሁት ሌላ ተግዳሮት፣ በሌላ መልክ የሆነ ሌላ ፈተና ከደረስን በኋላ መድረስ እኮ በራሱ ታምር እኮ ነው። መሻገር እኮ በራሱ ታምር እኮ ነው። ከዛ ሁሉ ነውጥ አልፎ፣ ከአውራቂስ ነውጥ አልፎ፣ አንድ ሰው ሳይሞት መርከብ ተሰብሮ ውሃ ወደ መርከብ ውስጥ ገብቶ የጥፋት ውሃ መጥቶ
ንፋስ የቀላቀለበት ወጀብ መጥቶ መርከቢቱን አናውጧት ሰባብሯት ከዛ ውስጥ አንድም ነፍስ ሳይሞት በሰላም መድረስ እኮ በራሱ ታምር ነው። አስደናቂ ነገር እኮ ነው የተፈጠረው። የሚገርም ነገር እኮ ነው የሆነው። ግን ታሪኩን ይቀጥለዋል። ከደረስን በኋላ እንደገና ሌላ ችግር፣ እንደገና ሌላ ፈተና፣ እንደገና ሌላ ነገር ገጠመን። መቼ? ከደረስን በኋላ። ለዚህ በጣም ብዙ ሰዎች ግራ ይጋባሉ። ትሻገሪያለሽ ብሎኛል እኮ ጌታ፣ ታልፋለህ ብሎኛል እኮ። እውነት ነው። አንዳንዱን ነገር ጠቅልሎ አይነግረንም። ያለችዋን የዛች ህይወታችንን ምዕራፍ ነው የሚነግረን። ዛሬያችንን ነው የሚነግረን። ወይም ደግሞ ጠቅልል አድርጎ መጨረሻውን ነው የሚነግረን። ጳውሎስ በአገልግሎቱ ጅማሬ፣ በአገልግሎቱ መጀመሪያ እንደዚህ ብሎታል። በቄሳር ፊት ትቆማለህና አትፍራ ብሎታል። ጠቅልሎ መጨረሻውን ሰጥቶታል። ሃሌሉያ። ጠቅልሎ መጨረሻው ያንተ መጨረሻ እዚህ ጋር ነው ብሎታል። የምትደርሰው እዚህ ጋር ነው ብሎታል። አቤት እዛ ያለው ጋር ለመድረስ የከፈለው ዋጋ፣ የሄደባቸው መንገዶች፣ የመጣበት ማዕበል፣ የመጣበት ወጀብ ቀላል የሚባል አልነበረም። ግን ስጀምር ብያቸዋለሁ፣ የጻድቃን መከራቸው ብዙ ነው። መከራቸው ብዙ ነው። ጌታ እግዚአብሔር ግን ከሁሉ ያድናቸዋል። ከደረሱባችሁ አይደለም፣ ገና ከሚደርስባችሁ ነገር ያድናቸዋል። ከሁሉ ነው የሚለው። ትላንት ከደረሰብን እንዳዳነን ዛሬ ከደረሱብን እንደሚያድነን ለነገ ከሚደርሱብን ከሁሉ ያድነናል። ሃሌሉያ። ያድነናል። የዳንኤል አምላክ ያድናል፣ ደግሞ ይታደጋል። ሃሌሉያ። አምላካችን የሚያድን የሚታደግ ነው። በደህና ከደረስን በኋላ በዛን ጊዜ ደሴቲቱ መላጥያ እንድትባል አወቀ። አረማውያንም የሚያስገርም ቸርነት አደረጉልን። ሃሌሉያ። የሚያስገርም ቸርነት አደረጉልን። ባልተጠበቀ ስፍራ የተገኘ አስገራሚ ቸርነት፣ ባልተገመተ ስፍራ የተገኘ አስደናቂ ቸርነት። አረማውያን የሚያስደንቅ ቸርነት አደረጉልን። እነዚህ አረማውያን የሚባሉ ምናልባት ከሰዎች ጋር ለመኖር ወይም ደግሞ ከእምነት ጋር ያልኖሩ ሰዎች፣ አረማውያን የሚያስደንቅ ቸርነት፣ በደሴቲቱ የሚኖሩ ከሰዎች ተገልለው የሚኖሩ ምናልባት የራሳቸው ሃይማኖት ስርዓት የሌላቸው እነዚህ አረማውያን የሚያስደንቅ ቸርነት አደረጉልን። ከዚህ ቀደም ተናግሬያለሁ። የሚያስደንቅ ቸርነት ማለት በአንተ በዘራሁ በቆሎ ላይ እፍኝ በቆሎ መጨመር አይደለም። የሚያስገርም ቸርነት ማለት በአስፈላጊው ሰዓት የተደረገ አስፈላጊ ነገር ማለት ነው። በሚያስፈልጋችሁ ነገር እግዚአብሔር ሲገኝላችሁ ማለት ነው። ሰዎችን ሲያስነሳላችሁ ማለት ነው። ገብቷችኋል? ለምሳሌ ቸርነት አደረጉልን የሚለው ምንድነው የሚለው? ዝናብ ስለነበረ ስለ ብርዱ እሳት አንድደው ሁላችንንም ተቀበሉ። ቸርነቱ እሳት አንድዶ መቀበል ነው። ይሄው ምን ቸርነት ነው ሊያሰኝህ ይችላል። 14 ቀን በብርድ ሲንዘፈዘፍ የነበረ ሰው፣ ለ14 ቀን ፀሐይ ሳያይ በጨለማ ውስጥ የኖረ ሰው፣ በብዙ ግራ መጋባት ውስጥ ህይወታቸው ሲንገላታ በውሃ ውስጥ ለከረመ ሰው ከእሳት በላይ ቸርነት የለም ለእነዚህ ሰዎች። አንድ ወዳጃችሁ ዱባይ ቢመጣና እሳት አንድዳችሁ ብትቀበሉት ምን ነው ምን አስቀየምኩ ነው የሚላችሁ። ዱባይ የምትኖሩ ሰዎች ሙቀቱን ስለምታውቁት እሳት በረከት የሚሆንበት ጊዜ አለ፣ መርገም የሚሆንበት ጊዜ አለ።
ዱባይ ለሚኖሩ ወዳጃችሁ እሳት አንድዳችሁ ብትጠብቁት ምን ነው መች ነው ያስቀየመች መች ተጣላን ነው የሚላችሁ። በረከት አይደለም እዛ። በረከት ግን የሚሆንበት ቦታ አለ። በረከት ግን የሚሆንበት ምዕራፍ አለ። በብርድ ውስጥ ላለ፣ በብዙ በረዶ ውስጥ ለተመታ፣ በብዙ ስቃይ ውስጥ ላለፈ ሰው፣ ሰውነቱ ለሚንዘፈዘፍ ሰው፣ ብርድ አሰቃይቶት የመኖር ተስፋ ጨልሞበት ለነበረ ሰው እሳት አንድደህ ስትጠብቀው የሚያስገርም ቸርነት ነው። ሌላው ሁሉ ይደርሳል፣ ምግቡ ይደርሳል፣ ሌላው በረከት ይደርሳል። አረማውያን የሚያስገርም ቸርነት አደረጉልን። ይሁንላችሁ በጌታ በኢየሱስ ስም። አለፍኩ ስትሉ፣ ተሻገርኩ ስትሉ እግዚአብሔር በሚያስገርም ቸርነት ያገኛችሁ፣ የሚያስደንቅ ቸርነት ያደርግላችሁ። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ከዛ ይቀጥላል፣ ታሪክ ይቀጥላል፣ ምዕራፍ ይቀጥላል፣ ህይወት ይቀጥላል። ቸርነት አዩ፣ አመሰገኑ። ትላንት ለቅሶ ነበረ፣ ትላንትና ዋይታ ነበረ፣ ትላንትና የሞት ድምፅ ነበረ፣ የለቅሶ ድምፅ ነበረ፣ የሐዘን ድምፅ ነበረ፣ ተስፋ የመቁረጥ ድምፅ ነበረ። እንደገና የእልልታ እንደገና የዝማሬ ጣልቃ ገባ። ሃሌሉያ፣ ጌታ ይመስገን፣ እግዚአብሔር ረዳን፣ ጌታን እጅግ አድርገን እናመሰግናለን የሚሉ ድምፆች ተሞሉ። ምክንያቱም ቸርነት መጥቷል። ምክንያቱም በጎነት ተደርጎላቸዋል። ምክንያቱም የእግዚአብሔር ምሕረትና ቸርነት ተደርጎላቸዋል። አናልፈውም ያሉትን አሳልፎታል። አላደል አንድ መዝሙር አናልፈውም ብለን ያለፍነው የእኛስ መከራችን ብዙ ነው፣ ድል በድል በእርሱ ጎዳና አሸበሸብን በመስቀል። አንዳንዱን ነገር አናልፈውም ስትል እግዚአብሔር እያስቀጠለ፣ አበቃ ስትል እግዚአብሔር እያስቀጠለ እንደገና እንድትነቃ፣ እንደገና ተስፋ እንድታደርግ፣ እንደገና እንድትዘምር፣ እንደገና በአምልኮ ህይወት እንዲሞላ፣ ጨለማ ነው ብቻ ብለህ ተስፋ እንዳትቆርጥ። በዛ በብርቱ የሰው ነፍስ የሰው ህይወት በምድር ላይ ብርቱ ሰልፍ ነው ብለን የጀመርነው። በዛ በብርቱ ሰልፍ ውስጥ እግዚአብሔር ቸርነትን ያደርጋል። ያችን ያለፍክበትን መንገድ የሚያስረሳ፣ እንደገና ለነገ ለመሄድ አቅም የሚፈጥር፣ ወደ ተነገረልህ ጥግ እስክትደርስ ድረስ፣ ንጉሥ ፊት እስክትቀርብ ድረስ፣ ንጉሡ ዘንድ እስከምትቆም ድረስ፣ የመጨረሻው መሄጃ እስኪደርስ ድረስ፣ እግዚአብሔር ያየልህ ጥግ ጋር እስከምትደርስ ድረስ ካሰንክበት፣ ተስፋ ከቆረጥክበት ቀና የሚያደርግ ምስጋና ይመጣል። እንደገና ተስፋ እንድታደርግ፣ እንደገና አቅም እንዲታደስ፣ እንደገና ኃይል እንዲታደስ፣ እንደገና ዛሬም ጉልበታም ነኝ እንድትል የሚያደርግ ስሙ ይባረክ። እንደሱ የሚያደርግ አቅም ጉልበት ይሰጠናል። አሜን፣ አሜን፣ አሜን። አቅም ብርታት ይሆንልናል። ዘመሩ፣ እልል አሉ፣ አመሰገኑ፣ ጌታን ባረኩ፣ እግዚአብሔርን አመሰገኑ፣ ጌታን አመሰገኑ። ለምን? ቸርነት ተደርጎላቸዋል። ባለፈው ስለ ሜምፊቦስቴ ስናይ ነበር አይደል? አስደናቂ ቸርነት ተደረገለት። ቸርነት ብቻ አይደለም፣ አስገራሚ ቸርነት። ሃሌሉያ። አስገራሚ ቸርነት ተደረገለት። እሞታለሁ ብሎ የሚያስበውን ሰው እግዚአብሔር ከነገስታት ጎን ከንጉሥ ልጆች አጠገብ ተቀምጦ የሚበላበትን ማዕድ አዘጋጀለት። ቸርነት ብቻ አይደለም፣ እንደውም አለው ዳዊት ይሄ የእግዚአብሔር ቸርነት ነው። ሃሌሉያ። የሰው አይደለም ማለት የሰው አይደለም፣ የሰው ያልሆነ ቸርነት ነው ማድረግለት። አይዞ አትፍራ ነው። ለምን ሲለው የእግዚአብሔር ቸርነት ስለሆነ። እሞታለሁ ብሎ የሚጠብቀው ራሱን እንደሚመስላቸው የቆጠረው እንደ ሞተ ውሻ ወደምመስል ወደ እኔ ንጉሥ ሆይ እንዴት ተመለከትካል?
ራሱን እንደ ሞተ ውሻ ለሚቆጥረው ለዚህ ሰው የእግዚአብሔር ቸርነት ተደረገለት። ኧረ አሜን፣ ሃሌሉያ። የእግዚአብሔር ቸርነት፣ የሰማይ ቸርነት፣ መለኮታዊ ቸርነት ይሁንልን። አሜን፣ ይሁንልን፣ ይደረግልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንም ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳቱ ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው ይላል። አሁን እዚህ ጋር ነው ቁም ነገሩ። ያ ከብዙ ሞት ያመለጠ ሰው፣ ያ ከውሃ ያመለጠ ሰው፣ ከሞት ያመለጠ ሰው፣ 14 ቀን ምግብ ሳይበላ በሕይወት የኖረ ሰው፣ ከጨለማ ጋር ሲታገል፣ ከሞት ጋር ሲታገል ያለፈ ሰው አለፍኩ ብሎ ገና ቸርነቱን አመስግኖ ሳይጨርስ፣ ገና የሆነለትን ነገር እግዚአብሔርን ባርኮ ሳይጨርስ ከሰበሰበው ጭራሮ ውስጥ ከሙቀት የተነሳ እፉኝት ወጥታ ነደፈችው ይላል። መንደፏ ብቻ አይደለም የሚገርመው፣ ተንጠልጥላበትም አዩ ይላል። የሚታይ ነገር ሆነበት። የሚታይ ሰልፍ፣ የሚታይ ተግዳሮት ሆነበት። የነደፈው ነገር የሚታይ ነው። እጁ ላይ ተንጠልጥሎ የሚታይ እፉኝት ነደፈው። መቼ? ከተሻገረ በኋላ። መቼ? ቸርነት ከተደረገለት በኋላ። አንዳንድ ጊዜ ግራ ይገባል። እንዴ ብሎኛል ነበር እንዴ? ጌታ በሰላም ትደርሳላችሁ አይደል እንዴ ያለን? ጌታ እንዲህ ብሎናል ነበር እንዴ? ያ አሉ የሚናደፉ የሚንጠለጠሉ ፉኝቶች አሉ በመንገዳቸው ላይ። ለዚህ ነው ስንጀምር የሰው ነፍስ በምድር ላይ ብርቱ ሰልፍ ነው። ሰልፉ አለ፣ ተግዳሮቱ አለ። አለፍኩት ስትሉ፣ ቸርነት ተደረገልኝ ስትሉ፣ እግዚአብሔርን አመስግኛለሁ በቃ ስትሉ፣ እንደገና መጥቶ ሊያስቆማችሁ የሚፈልግ፣ እንደገና መጥቶ ከሩጫችሁ ሊገታችሁ የሚፈልግ፣ ከጎዳናችሁ ሊገታችሁ የሚፈልግ፣ ካታሰበላችሁ ነገር እንዳትደርሱ ሊያደርጋችሁ የሚፈልግ ነዳፊ አለ። ማወቁ በጣም ይጠቅማችኋል። አለ የሚናደፍ አለ፣ ነድፎ ሊያስቀር። በተለይ የተነገረለት ሰው ሲሆን፣ እግዚአብሔር ያየለት ሰው ሲሆን፣ ወደ ፍጻሜ ያደርሳለሁ የተባለ ሰው ሲሆን፣ በመንገዱ ላይ የሚመጡ ነዳፊዎች አሉ። መሻገርህን የማይወድ እግዚአብሔር ያየልህ ጥግ ካለ፣ አደርሳለሁ የተባልክ ሰው ከሆንክ አትደርስም የሚል ተግዳሮት ሊመጣ ግድ ነው። ሃሌሉያ። አደርስሻለሁ ብሎ እግዚአብሔር እጅሽን ይዞ ጉዞ ሲያስጀምር፣ ያየሁልህ እዛ ጋ ነው ሲል፣ ያሰብኩልህ እዛ ጋ ነው ብለህ ከእሱ ጋር ጉዞ ስትጀምር አትነደፍም ማለት አይደለም። አንድ ነዳፊዎች አሉ። ሰው በጠላት በሁኔታ የሚጠቀም በተለያየ አይነት መንገድ የሚጠቀም ነዳፊ አለ። ጌታ ግን አስቀድሞ ምን ብሎናል? ጌታ ከሁሉ አድናችኋለሁ ብሎናል። ሃሌሉያ። ከመጡባችሁ ሰልፎች፣ ከመጡባችሁ ተግዳሮቶች ከሁሉ ምን አደርጋችኋለሁ? አድናችኋለሁ ብሎናል። መልአኩ ሲመጣ ያለው ምንድን ነው? ጳውሎስ ሆይ አትፍራ። ለምን ሲለው በቄሳር ፊት ልትቆም ይገባሃል። ልብ በሉ፣ እፉኝት ይነድፍሃል አላለው። አሁን ከፊትህ ስትሄድ ማዶ ስትደርስ የሚነድፍህ እፉኝት እኮ አለ አላለውም። እሱን ዘሎታል። የሚነድፈውን አልነገረውም፣ የሚደርስበትን እንጂ። ለብዙዎቻችን አቅም የሚሆንልን እሱ ነው። ብርታት የሚሆንልን እሱ ነው። መጨረሻውን መጥቶ ነገረው። አትፍራ። ለምን ሲባል ያየሁልህ አለ፣ ልትደርስበት ያለ ጥግ አለ። እሱ ጋር አደርሳለሁና አትፍራ። ስሙ ይባረክ።
ደሴቱ ጋር ትደርሳለህ አይደለም ያለው። በሰላም ማዶ ትሻገራለህ ብቻ አይደለም ያለው። በቄሳር ፊት ልትቆም ይገባሃልና አትፍራ። ሃሌሉያ። ምን ማለት መሰላችሁ? የህይወቱን የመጨረሻ ጥግ ነገረው። መጨረሻ እንዲህ ነው አለው። ስለ ጴጥሮስ የሆነ ጊዜ ተምረናል አይደል? መጨረሻውን አውቆ የተኛ ሰው መልአክ መጥቶ የቀሰቀሰው ሐዋርያት ሥራ ላይ መልአክ መጥቶን የቀሰቀሰው። ኧረ ተኝ እንዴ ማለት የሆነ ሀሳብ አይገባህም? እንዴት ተኛ የሚለው የሞት ቀጠሮ የፍርድ ቤት ቀጠሮ ያስተኛል። እንደው ወረቶ ፍርድ ቤትም ብርቱ ነው። እንደው ንጉሱ ምሳ ግብዣ ቢጠሩ ትተኛለህ? እንዴት እኔን ለምን ጠሩኝ? ከጓደኞቼ ለይተው እኔን ለምን ጠሩኝ? ለምን ፈልገውኝ ነው? ምን ሰምተው? ብዙ ነገር አታስብም? ጴጥሮስ የሞት ቀጠሮ እኮ ነው ያለው። ይምረኛል እንዳይል ጨካኝ ነው የያዘው። አብሮ አደግ ወዳጁን ጓደኛውን አብሮ ብዙ አገልግሎት የከፈለውን ያዕቆብን በሰይፍ ገሎታል። የሚመለስ አይደለም። ለጴጥሮስ ብሎ ሚራራ ልብ የለውም ሄሮድስ። ታዲያ ለምንድን ነው የተኛው? ጴጥሮስን በዛ የሞት አዋጅ ውስጥ በዛ ድቅድቅ ውስጥ እንቅልፍ እንዲወስደው ያደረገ መልአክ መጥቶ እስኪቀሰቅሰው ድረስ ያልነቃበት ሚስጥር ምንድን ነው? ሚስጥሩን መሰላቸው? ዮሐንስ ወንጌል ምዕራፍ 11:21 ላይ ሄዳችሁ ስታነቡ ጌታ ኢየሱስም በምን አይነት አሟሟት እንደሚሞት ለጴጥሮስ ነገረው ይላል። ሃሌሉያ። መቼ እንደሚሞትና በምን አይነት አሟሟት እንደሚሞት ነገረው። ስለዚህ ጴጥሮስ አንድ እርግጠኛ ያደረገው ነገር አለ። ውስጡ ያልወጡ መጽሐፍቶች አሉ መውጣት የሚገባቸው። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ። ውስጡ በሱ የሚድኑ በጣም ብዙ ነፍሳት አሉ። በውስጡ የተቀመጠ የወንጌል አገልግሎት አለ። ሊቆምበት ያለ ክብር አለ። እሱን ሳያይ እንደማይሞት ጌታ ምልክት አድርጎ ነግሮታል። በሸመገለህ ጊዜ ወገብህን ያስታጥቁሃል፣ ወደማትወደውም ስፍራ ይወስዱሃል ብሎ መጨረሻውን ነግሮታል። አሁን ጴጥሮስ መጨረሻውን ያወቀ ሰው ነው። ድንገቴ የመጣ ፈተና እንደማይጥለው፣ ድንገቴ የመጣ ማዕበል እንደማይጥለው፣ ድንገት የመጣ ተግዳሮት ከህይወት መስመር ለይቶ እንደማይወስደው የገባው እውነት አለ። ሃሌሉያ። ይኸውልህ መልአኩ ሲመጣ ጴጥሮስ ምንድን ያለው? ተነስ፣ ታጠቅ፣ ጫማህን አግባ አይደል ያለው? ጌታ ኢየሱስ ግን ምልክት አድርጎ ሲሰጠው ምንድን ነው የሚለው? ባስታጠቁህ ጊዜ አንተ የምታጠቅ ማትችልበት ምዕራፍ ይመጣል። የምትሸመግልበት ጊዜ ይመጣል። ቀበቶህን ለመታጠቅ የማትችልበት ጊዜ ስትደርስ ነው የምትሞተው ብሎ ነግሮታል። ዛሬ ግን መልአኩ መጥቶ ያረጋግጥለት ምንድን ነው? ራስህ ቀበቶህን መታጠቅ ትችላለህ። ስለዚህ ተነስና ምን በል ታጠቅ፣ ጊዜ ገና ነው እያለው ነው። የምትሞትበት ጊዜ ገና ነው። የተነገረልህ ነገር አለ። የሰማኸው ድምፅ አለ። መጨረሻው ሊያደርስህ እርሱ የታመነ ነው ብሎታል። ስለዚህ እግዚአብሔር አሁን ካሉ የህይወት ችግሮቻችሁ፣ መከራዎቻችሁ፣ ፈተናዎቻችሁ የሚታደግበት መንገድ አንዱ እንደሆነ ታውቃላችሁ። መጨረሻችሁን በመንገር ነው። ከዛ በኋላ የምትኖረው ሎተሪ እንደደረሰው ሰው ነው። ሎተሪ የደረሰው ሰው ሄዶ ብሩን ባያወጣም ግን ራብ ሊገለኝ ነው የሚል ስጋት አይገለውም። ሃሌሉያ። ልሞት ነው በቃ ተስፋ እኮ የለኝም አይልም። ገና እኮ ገንዘቡን ሄዶ አልተቀበለም። ገና እኮ ብሩን ቆጥረው አልሰጡትም። ግን አንድ የምስራች ሰምቷል። ደረት ኪሱ ላይ ያለችዋ ትንሽዬ ብጣሽ ወረቀት ህይወቱ እንደተቀየረ ነግረዋለች። ስለዚህ ቢርበው ተስፋው ያለመልመዋል። አይዞ ወዲያ ይዞ ይላል። ነገ መርጠህ ትበላለህ ይሏል። በእግር መሄድ አይደክመውም። ለምን? ነገ በመኪና ይሄዳል። ውጭ ቢያድር አይከፋውም። ለምን? ነገ ቤት ይኖረዋል። ሃሌሉያ። መጨረሻውን ያወቀ ሰው እንደሱ ነው። መሄጃውን ያወቀ ሰው እንደሱ ነው። ጌታ ሊያደርግለት ያለውን ነገር የገባው ሰው
በየማለዳው እየነቃ በየቀኑ እየመጣ ምን ልሆን ነው የሚል አያስጨንቀውም። የሚያስጨንቁ ነገሮች ሲመጡ ቶሎ ብሎ የመጨረሻውን ፋይል ነው የሚያቀብላቸው። እስኪ ይህን አንብቡት፣ እስኪ ይህን ነገር እዩት፣ ይኸው ይልና ያሳያል። ሃሌሉያ። ለዚህ ለጳውሎስም የሆነለት እንደሱ ነው። መጨረሻውን ነግሮታል። መጨረሻውን አውቋል። መጨረሻው ቄሳር ፊት መቆም ነው። እንዲህ አይነት ሰዎች አላችሁ። ቄሳር ፊት ትቆማለች ያላችሁ እግዚአብሔር ትልቅ ነገር ነግሯችሁ የሆነ ነገር ነድፎ ሊያስቀራችሁ የፈለገ የሆነ ነገር አስቁሞ ሊያስቀራችሁ የፈለገ ከታየላችሁ ግብ ሳትሄዱ መንገዳችሁን ስታችሁ ሌላ አቅጣጫ ውስጥ እንድትሄዱ የሚያደርግ እባቡ ያወራችሁ ሰዎች አላችሁ። አንዳንዱን ነገር ሰውን ሊጠቀም የሚችል እባቡ ሲያወራ ለዩ። ማን ነው እያወራሽ ያለው? እያወራ ያለው ማን ነው? እባቡ ነው የሚያወራው። እባቡ ከሆነ ማራገፍ አለበት። ይዘው መተኛት የለብህም። ይዘው መቀጠል የለብህም። ይዘው መጓዝ የለብህም። በሰዎች አንደበት ውስጥ አልፎ ሲናገር፣ በጴጥሮስ ውስጥ አልፎ ሲናገር ኢየሱስ ለየው። አንተ እባብ አለ። ሃሌሉያ። አንዳንዴ በምትወዷቸው ሰዎች ጠላት ሊጠቀም ይችላል። የምትወዷቸው ያልጠበቃችኋቸው ሰዎች፣ የምታከብሯቸው ሰዎች ጠላት ሊጠቀምባቸው ይችላል። ምን ይላል ጌታ ሆይ ያለው? አይሁንብህ። ኧረ በፍጹም አትሰቀል። ያስብልት አይመስልም። ለጌታ ያስብ አይመስልም። ለጌታ ያቅድ አይመስልም። ግን አንተ ሰይጣን አለው። ይሄንን የተጠቀምከው ሰይጣን ሄደህ በጌታ በኢየሱስ ስም ወደቅ። ስሙ ይባረክ። ከፍጻሜያችሁ ሊያጎድላችሁ፣ እግዚአብሔር ካየላችሁ ነገር ሊያጎድላችሁ፣ ከታሰበላችሁ ሊያጎድላችሁ እባቡ በሰዎች አልፎ ሲጠቀም አትቀበሉት። አሜን ብላችሁ ስታስገቡት አብሯችሁ ምን እንደሚገባ ታውቃላችሁ? ሐዘን ይገባል። አብሯችሁ ተስፋ መቁረጥ ይገባል። አብሯችሁ ብዙ ነገሮች ተከታትለው ይገባሉ። ብዙ ጊዜ እችን በደንብ ስሙኝ። ለጠላት በራችንን ስንከፍት ጠላት ብቻ አይደለም የሚገባው፣ አብሮ ከሱ ጋር 7 የከፉትን ነው ይዞ የሚገባው። መቶ ያንኳኳል። እሺ ብለህ ስትከፍትለት ብቻውን አይገባም። ሰይጣን ክፉ ነው፣ ግን ከሱ የከፉ ደግሞ አሉ። ሄዶ የሚጠራቸው ኧረ ተከፈተልኝ ነው ብሎ ለማይስማማው ግን ለመኖር ለክፋት ተስማምቶ ይኖራል። ምን ይመጣል? ሐዘን ይመጣል፣ ተስፋ መቁረጥ ይመጣል፣ ግራ መጋባት ይመጣል፣ ለቅሶ ይመጣል። ሰብስቧቸው ይገባል። ከሱ የከፉትን 7 መናፍስቶችን ይዞ ይመጣል። ከዛ በኋላ ምክንያቱም ማታቀው ሐዘን ለምን እንዳዘንክ እንኳን ማታቀው ዝም ብለ ለቅሶ፣ ዝም ብሎ ግራ መጋባት፣ ዝም ብሎ ሆድ መባስ። ከየት መጡ ካልከኝ ከሆነ ንግግር ጀርባ እባቡ ወደ አንተ ያስገባው ሐሳብ፣ የተቀበልከው ሐሳብ አለ። ሐሳቡን አንስተው ነው የሚለው። ሐሳብ ነው ይዞ የሚመጣው። መጀመሪያ ሐሳብ ነው የሚያስገባው። ዝም ብለህ እኮ ነው የምትደክመው። አንተ እኮ በከንቱ እኮ ነው የምትደክመው። ብትተወውስ ይላል። እውነትን እኮ ነው ስትል ተቀብለዋል። ኦልሬዲ ቦታ አግኝቷል። ከዛ ግን ብቻውን አይገባም። ይጠራቸዋል፣ በፉጨት ይጠራቸዋል። ተስፋ መቁረጥ፣ ግራ መጋባት እና ኑ ይላቸዋል። ተሰብስበው ይመጣሉ። ለዛ ሰው ይላል አይደል? ከፊተኛው ይልቅ የኋለኛው የከፋ ይሆንበታል። ለዚህ ነው ጌታ ኢየሱስ ሲናገር በሐዘን መንፈስ ፈንታ። ሐዘን እኮ እኛ ኖርማል እኮ ነው የሚመስለን አይደል? አንዳንድ ሐዘን ጀርባ ግን መንፈስ አለ። ታውቃላችሁ? ከአንዳንድ ሐዘኖች ጀርባ መንፈስ አለ። ምን የሚባል መንፈስ? የሐዘን መንፈስ የሚባል መጽናናትን እምቢ እንድትል የሚያደርግ፣ ደስታን ካንተ የሚያርቅ፣ ሰላምህን የሚያደፈርስ፣ እፎይ እንዳትል የሚያደርግ መንፈስ ነው። ገስጹት። አንዳንድ መንፈሶች ስማቸውን ጠርቷችሁ ስትገስጿቸው የሚራገፉት ይመጣል፣ ያንዣብባል፣ መግቢያ ይፈልጋል፣ ቀዳዳ ይፈልጋል። ቅድም እንዳልኳችሁ
ነገርኳችሁ። ሰዎችን ይጠቀማል። አለቃሽን ሊጠቀም ይችላል። ሁኔታን ይጠቀማል። አጠገብ ያለውን ሰው ይጠቀማል። ስድብና ሞት የሚሉ ሰዎች ይልክብሃል። ከዛ ኦኬ እውነታችሁን እኮ ነው ብለህ ስትቀበለው ወደ ህይወት ውስጥ ይገባል። ስታራግፈው ግን እዛው ነው የሚቀረው። ኢየሱስ ዛሬ እናራግፋለን። የሚስማማ ሰው አለ? በሰው በሁኔታ በሚመች በማይመች በተለያየ አይነት መንገድ ወደ እናንተ ህይወት የመጣ ካለ በጌታ በኢየሱስ ስም እናራግፈዋለን። ልደት እምቢ አለኝ ላስገባሽ ነው ሞከርኩ እምቢ ይላል። ለምን እንደሆነ አላውቅም። ሌላ ሰው እስኪ ላክላት ማይክ ለልደት። ሃሌሉያ ስሙ ይባረክ፣ ስሙ ይባረክ። መራገፍ የሚገባው ነገር ካለ የሆነ ቆም ሊያረጋችሁ ሊያዘገያችሁ ከታሰበላችሁ ነገር ሊያጎድላችሁ የመጣ የትኛውም ነዳፊ በጌታ በኢየሱስ የስም ስልጣን የተራገፈ ይሁን። ዛሬ በቃ ታራግፋለህ። የመጣውን ታራግፋለህ። እኔ የሰይጣን መሆኑን ድምፅ ካወቅኩ ይዤው መተኛት አልፈልግም። ማራገፍ ነው የምፈልገው። ቶሎ በቃ መቆየት የለበትም። ካቆየ ቤት ይሰራል። እድል ከሰጠኸው ይንሰራፋል። በቃ መስፋፋት ይወዳል። ሰይጣን ሀሳቡን ማስፋፋት ነው የሚፈልገው። አንድ ጊዜ አንድ ዘር የክፉ ዘር ወደ ውስጣችሁ ካስገባ በኋላ እሷ ትበቃኛለች አይልም። ማስፋፋት ይፈልጋል። ቦታ መውረስ ይፈልጋል። አካባቢያችሁን ዙሪያችሁን መሙላት ይፈልጋል በብዙ አንድ። ለዚህ እኮ ነው ትላንትና በሆነች እንትን የምናውቃቸው ሰዎች ከዛ ግን ብዙባቸው የሆነ ነገር ሆኖ ውስጥ የሚገብተው የምናገኘው። ለምንድነው ታውቃላችሁ? ብቻውን መቀመጥ አይፈልግም። ሀዘን ወደ ውስጣችሁ ከገባ ሀዘን ብቻውን አይበቃውም፣ ይጠበዋል። ስለዚህ ሌሎች ነገሮችን ይጠራል። ተስፋ መቁረጥን ይጠራል። ግራ መጋባትን ይጠራል። ለዚህ ነው መጨረሻ ላይ ሄደው ሰዎች ራሳቸውን የሚያጠፉት። ሲጀምር አንድ ነው የገባው ወደ ውስጣቸው። ሲጀምር የሆነ ሀሳብ ነው ወደ ውስጣቸው የገባው። ምን ይላል መስላችሁ? ተቀምጠው ምራት ሲበሉ ሳለ ወደ ይሁዳ ሰይጣን ሀሳብ አስገባ ይላል አይደል? ሀሳብ ነው ያስገባው። ቆይ ሽቶ ቢሰበር ከሚሸጥ ቢሸጥ እኮ ምናምን የሚል ሀሳብ አስገባ። ብራንዱን አሳየው። የሽቶውን ውድነት አሳየው። የብልቃጡ መሰበር አሳየው። በጣም አበሳጨው ምናምን። ከዛ የሚገርም ለድሆች የሚመስል ሀሳብ አመጣ። ሀሳብ ነው ወደ ውስጡ መጀመሪያ የገባው። መጨረሻ እንደሚል ታውቃላችሁ? ሰይጣን ገባበት ይላል። አያችሁ? የሆነ በር ተከፍቶለታል። የሆነ ሀሳብ ልኳል። ሀሳቡ ተቀባይነት ሲያገኝ በቃ ሀሳቤን ከተቀበለልኝ ምን አገባኝ በቃኝ አላለም። ራሱ መጥቶ ገባበት። አንደረደረው። ተሰጥቶት ወደማይበላው በረከት ውስጥ አስገባው። መሬቱን ገዝቶ ቤት ወደማይሰራበት ስፍራ ውስጥ አስገባው። ሀሳብ ነው የሚቀድመው። ወደ ሔዋን ሰይጣን ሀሳብ ነው ያስገባው። ከዛ ድርጊት ሆነ። ፍሬው አንዳንድ ሰው ፍሬዋን ብልት ያደረገችና በቃ በአንዲት አፕል እግዚአብሔር የተጣላት ምናምን ይመስላቸዋል። እንደሱ አይደለም። ያ ፍሬ በር ነው። አመፅ፣ ክፋት፣ ኃጢአት ምናምን የሚገባበት ተክተልትሎ ወደ ምድር የሚገባበት ቁልፍ ያለው እዛ ፍሬ ውስጥ ነው ያለው። ይሄንን ስትበሉት ቁልፉን ነው የምትከፍቱት። የአመፅን ቁልፍ ነው የምትከፍቱት። የሞትን ቁልፍ ነው የምትከፍቱት። ተስፋ መቁረጥን ቁልፍ ነው የምትከፍቱት። የራቆትነትን ቁልፍ ነው የምትከፍቱት ብሎ ነው ያስጠነቀቃቸው። ስለዚህ ከፈተችው። ፈቅዳ ከፈተችው። አንድ ብቻ አይደለም የገባው፣ ብዙ ነገሮች ተክተልትለው ወደ ምድር ገቡ። ፍርሃት ወደ ምድር ገባ። ጭንቀት ወደ ምድር ገባ። በሽታ ወደ ምድር ገባ። ብዙ እልፍ ነገሮች ወደ ምድር ገቡ። መጽሐፍ ሲናገር የሰይጣንን ሀሳብ አንስተው ይላል። ሀሳብ እንዳልኳችሁ ሰዎችን ሊጠቀም ይችላል፣ ሁኔታዎችን ሊጠቀም ይችላል። ግን ምንጩ ማን ነው የሚለውን መንፈስ ቅዱስ ይለይላችኋል። ሃሌሉያ። ትመታዋለህ። ከተገለጠልህ ጠላትህን ከፊትህ አውጥቶ አጥፋ ይላል ስለሚል
ታጠፋዋለህ። እጅ ላይ ሰይፍ አለ። እጅ ላይ የቃል ሰይፍ አለ። እጅ ላይ የመገለጥ ሰይፍ አለ። እግዚአብሔር ጠላትን ይገልጣል፣ አንተ ደግሞ ታጠፋቸዋለህ። ስሙ ይባረክ። ሃሌሉያ። ስለዚህ እባቡን ሲናገር እድል ፈንታ አትስጡት። ለዩት። ሲያወራ ልክ ነህ ምናምን ብላችሁ አትቀበሉት። እግዚአብሔር ይገስጽ ብሉት፣ አራግፉት። ኦኬ ምን ይላል? ጭራሮ ማከማችቶ ወደ እሳቱ ሲጨምር፣ እሳቱ ሲቀጣጠል እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው ይላል። አንዳንድ መቀጣጠሎች ጳውሎስ እንዳለ ጭራሮ እንደሚያቀጣጥል አንተ ላይ ያለውን ጸጋ እጆችን በመጫን አቀጣጥላለሁ እንዳለ መቀጣጠሎች ሲኖሩ፣ እሳት ሲኖር፣ መንደድ ሲኖር የሚቆጣ የሚበሳጭ ጠላት እንዳለ ልብ በሉ። ሕይወታችሁ ሲቀዘቅዝ የትም ያልነበረ ሳትጸልዩ ሳታነቡ ኖርማል ሕይወት ስትኖሩ ምንም ሰልፍ የሌላችሁ ሰዎች፣ ምንም ተግዳሮት ውስጥ ያልነበራችሁ ሰዎች ልክ የሆኑ እሳቶች መንደድ ሲጀምሩ፣ የሆነ ነገር ሕይወታችሁ መቀጣጠል ሲጀምር፣ ቸርች ማለት ስትጀምሩ፣ መጸለይ ማለት ስትጀምሩ፣ ጌታን ማለት ስትጀምሩ፣ የሆነ ነገራችሁ መነቃቃት ሲጀምር፣ የሚናደፍ ነገር ከመጣባችሁ ልትቆሙ ሳይሆን እሳቱን ልትጨምሩት ነው የሚገባው። አሜን 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 አሜን። ምልክት ነው። ጌታ ከእናንተ ጋር የመሆኑ ምልክት ነው። ዞር በሉና አስቡ። በደከማችሁ ሰዓት መቼ ነበር ያ ፈተና? ሁሉን ነገር በተዋችሁ ሰዓት መቼ ነበር ያ ተግዳሮት? አልነበረም። ካልነበረ አሁን የሆነ ትጋት ስትጨምሩ፣ እስኪ በቃ መጾም አለብኝ ብላችሁ ስትወስኑ፣ እንደሱ አልገጠማችሁ? ጋባዦቻችሁ መቼ ነው የሚመጡት? ረስተዋችሁ የነበሩ ሰዎች ሁሉ ይደውላሉ። ምሳ ከኔ ጋር ነህ ይላሉ። አንተ እኮ ማታ ነው የወሰንከው። በቃ ነገ ለ3 ቀን በጌታ ፊት አልበላም አልጠጣም፣ ጌታን ፊት እፈልጋለሁ ምናምን ያልክ ቀን የረሱ ሰዎች፣ አስታውሳቸው የማያውቁ ሰዎች በቀሞች ከኛ ጋር ነህ ምናምን ይላል። ምን አረክ ማለት ነው? እሳቱን ማቀጣጠል ጀመርክ ማለት ነው። ልክ እሳቱን ማቀጣጠል ስትጀምር፣ ማንደድ ስትጀምር፣ እጾማለሁ ስትል፣ እጸልያለሁ ስትል፣ ቸርች ሄዳለሁ ስትል ምናምን፣ ከዛ ስራ ቦታ ይደውልሻል። እሑድ ስራ ግቢ እንዴ አልነበረም እኮ በሰላሙ ቀን ጠይቀሽ እኮ እምቢ ተብለሻል። ልክ ስትወስኝ በጌታ ፊት መቆም፣ አንድ ቀን ለጌታ እሰጣለሁ ከዚህ በኋላ ቸርች አልቀርም ምናምን ብለሽ ስትወስኝ በር ይከፈታል። ምንም ያደርግ ከዛ ካሰብሽው ነገር የሚያጎድል ህይወታችሁ መቀጣጠል ሲጀምር፣ መንፈሳዊ መነቃቃት በህይወታችሁ ውስጥ መምጣት ሲጀምር የሚነሱ ፉኝቶች አሉ። ነድፈዋችሁ ሊያስቆማችሁ የሚፈልጉ ያ በህይወታችሁ የመጣው መነቃቃት እዛው ሊያስቀሩ የሚፈልጉ ተግዳሮቶች አለ ተግዳሮት በአንተ ህይወት ውስጥ ያለውን መንፈሳዊ መቀጣጠልን የማይፈልጉ ለብ ስትል ኖርማል አንዳንድ ከማያምኑ ሰዎች ጋር ብዙ ወዳጅ ያላችሁ ሰዎች እናንተ ዝም ብላችሁ እስኪ እነሱን ሳትነግሯቸው ምንም ሳትሏቸው በጣም ጸልዩ፣ በጣም አንብቡ፣ በጣም ወደ ጌታ ፊት ቅረቡ፣ እመኑኝ ጸባያቸው ይቀየራል። አልነገራችኋችሁም? ጸልይ እኮ አላላችኋቸው። የሆነ ነገር አረኩ አላላችኋቸው። ግን ህይወታችሁ መጠንከር ሲጀምር ቋንቋ መደበላለቅ ይጀምራል። ኖርማል በቃ ወዳጅ የነበሯችሁ ሰዎች ጠላት ይሆኑባችኋል። ህይወታችሁ ወደ እግዚአብሔር መጠጋት ሲጀምር በድካማችሁ ጊዜ አብረዋችሁ የነበሩ ምንም በቃ የማይመስላቸው የነበሩ ሰዎች አብራችሁ ዘፈን ብትሰሙ ምንም አይሉ፣ በጣም ደስ ይላል እንትን የሚለውን ጨምሪ ምናምን ስትሉ ምንም ያላላችሁ ሰዎች ኖ ብላችሁ ከዚህ በኋላ መዝሙር ብቻ ነው የምሰማው፣ ከዚህ በኋላ የእግዚአብሔር ቃል ብቻ ነው የማነበው፣ ከዚህ በኋላ ምናምን ብላችሁ ለሰው ሳትናገሩ በልባችሁ የወሰናችሁ ቀን
ሰልፎች ይነሳሉ፣ ተግዳሮቶች ይነሳሉ፣ ነዳፊዎች ይነሳሉ። መንፈሳዊ መነቃቃት ወደ ህይወታችሁ ሲመጣ ይዞት የሚመጣ ሰልፍ አለ። ለዚህ ነው ቅድም ኢዮብን ያነበብኩላችሁ የሰው ነፍስ በምድር ላይ ብርቱ ሰልፍ አይደለምን ይላል። ብርቱ ሰልፍ ይዞባችሁ ይመጣል። ሰዋለሁ ስትሉ፣ ጸልያለሁ ስትሉ፣ ሰጣለሁ ስትሉ፣ ለእግዚአብሔር እኖራለሁ ስትሉ፣ ከአምላኬ ጋር እጣብቃለሁ ስትሉ፣ ከዚህ በኋላ ያለው ቀሪ ዘመኔ ከእግዚአብሔር ጋር መኖር ነው ብላችሁ በልባችሁ ስትወስኑ የሚችለውን ማዕበል ሁሉ ያስነሳል። የሚችለውን እፉኝት ሁሉ ያስነሳል። የሚችለውን በዙሪያው ያሉትን ሁሉ ይጠቀማል። ግን አይዟችሁ፣ ጌታ ከሁሉ ያድናችኋል። ሃሌሉያ። መነቃቃታችሁን ቀጥሉበት። እሳቱ ላይ ጭራሮን ጨምሩበት። ሌላ ጭራሮ ጨምሩ፣ ሌላ እሳት ጨምሩ፣ ሌላ መንደድ ጨምሩ፣ ሌላ ክብር ጨምሩ፣ ሌላ ማዳን ጨምሩ፣ ሌላ በጎነት ጨምሩ። ጠላት ሊያስቀንሳችሁ ሲመጣ፣ ጠላት የያዛችሁትን ነገር ሊያስጥላችሁ ሲመጣ እናንተ ሌላ ነገር ጨምሩ። ሃሌሉያ። ሌላ እሳት ጨምሩ፣ ሌላ ክብር ጨምሩ። ስሙ ይባረክ። በዙሪያችሁ ያሉ ሰዎች ከሆነባችሁ ነገር ተነስተው አስተያየት ሊሰጡ ይችላሉ። እንዲህና እንዲያ ሊሉ ይችላሉ። እሱ የእናንተ ጉዳይ አይደለም። የእናንተ ጉዳይ እሳቱ ላይ አተኩሩ። ትኩረታችሁ እሳቱ ይሁን። እሳቱ ከመሰዊያው ላይ አይጥፋ ይላል አይደል? ከመሰዊያው ላይ እሳቱ እንዳይጠፋ እሱ ላይ ጥንቃቄ አድርጉ። የሆነ ጭራሮ ጨምሩበት፣ የሆነ እንጨት ጨምሩበት፣ የሆነ የሚነድ ነገር ጨምሩበት፣ እንዳይጠፋ እሳቱ። ስሙ ይባረክ። እንዳይጠፋ መንደድ ይሆንልን። ከሙቀት የተነሳ ወጥታችሁ ነደፈችው። አረማውያንም እባቡ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይላል። አሁን ተንጠልጥሎ የሚታይ እባብ እጁ ላይ ምን ያረገ እጅ? እሳት ያቀጣጠለ እጅ። ምን ያረገ እጅ? እሳቱን ያነደደ እጅ። እሳቱ ላይ ጭራሮ የጨመረበት እጅ በእባብ ተነደፈ። አትነደፉም አላለንም፣ አይጎዳችሁም ነው የተባለው። ነዳፊ የለባችሁም አላለንም። ትነደፋላችሁ ግን አትጎዱም ነው ያለ። ስሙ ይባረክ። ነዳፊዎች አሉ፣ የሚናደፍ አለ። ከዓላማ ሊያጎድል፣ ከታየልህ ነገር ሊያጎድል፣ ከታሰበልህ ማዶ ሊያጎድል የሚፈልግ ነዳፊ አለ። የሚታይ ነዳፊ አለ፣ የሚንጠለጠል። እባቤቷ ተንጠልጥላ ታየች። ከዛ ከሆነብህ ነገር የተነሳ ከተደረገብህ ነገር የተነሳ ሰዎች ደግሞ መነጋገር ይጀምራሉ። በደንብ ስማኝ። አንዳንዱ መነደፍ ብቻ አይደለም ያሙ፣ በመነደፍ ዙሪያ ያሉ ሰዎች ጥያቄ ይፈጠርባቸዋል። ይሄ ነገር ይላሉ። ለምን ካልከኝ የሚታይ ነው። የነደፈው እባብ በስውር አይደለም፣ ነድፎት በነደፈበት ተንጠልጥሎበታል። ላዩ ላይ የሚታይ ነዳፊ ነው ጳውሎስ ላይ ገጠመው። ሃሌሉያ። አረማውያንም እባቡ በእጅ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይሄ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተውም አሉ ይላል። ወያው አንዳንድ ሰው አስተያየት ነፍሰ ገዳይ ነው እንዴ?
ጳውሎስ መቼስ ነፍሰ ገዳይ እንዳልሆነ ሁላችንም እናውቃለን። በምን ጉዳይ እንደታሰረ እናውቃለን። ግን ሰዎቹ የሚፈርዱት ከሚያዩት ነገር የተነሳ እንጂ ከጀርባ ያለውን አያውቁም። አሁን ብዙ ጊዜ በጣም የብዙ ሰዎችን ሩጫ የገታው ዛሬ ከሆነባቸው ነገር ተነስተው ሰዎች የሚናገሩባቸው ነገር ነው። በጳውሎስ ሕይወት ላይ የተንጠለጠለበት እፉኝት አለ፣ የነደፈው እፉኝት አለ። ያ የነደፈው እፉኝት ከዛ ተነስተው ሰዎች አስተያየት ይሰጣሉ። እንዲህ ስለሆነ ነው ይላሉ። ይሄ የሆነበት ከዚህ የተነሳ ነው ይላሉ። ትንታኔ የሚሰሩ ሰዎች አሉ። በጳውሎስ መነደፍ ትንታኔ ውስጥ የገቡ ሰዎች አሉ። ይሄማ ነፍሰ ገዳይ ስለሆነ ነው አላንደኝ። እንዴት ከዛ ሁሉ የሞት ፍርድ አምልጦ እባብ ከነደፈው በእርግጥ ሰውዬ ነፍሰ ገዳይ ነው አለ። አያችሁ ምን ያህል የሰዎች ንግግር ሰዎችን ከመንገዳቸው እንደሚያስቆም፣ ምን ያህል ከባድ ተግዳሮት እንደሆነ። ያልሆነውን ሆነ ሲሉት ጳውሎስ፣ ነፍሰ ገዳይ ነው ሲሉት፣ የእግዚአብሔር ፍርድ ሲሉት አስባችሁታል? እግዚአብሔር ያዳነውን ሰው የእግዚአብሔር ፍርድ ሲሉት፣ እግዚአብሔር ከሞት ያዳነውን ሰው፣ እግዚአብሔር ከማዕበል ያዳነውን ሰው፣ እግዚአብሔር ከአውራቂስ ያዳነውን ሰው፣ ከብዙ ጨለማ እሱ ብቻ አይደለም በሱ ምክንያት ብዙዎችን ለማዳን የተጠቀመበትን ሰው እነሱ የእግዚአብሔር ፍርድ አገኘችው ብለው ፈረዱበት። ስለዚህ ሰዎች ያላችሁ ነገሮች ሁሉ ልክ ነው ማለት አይደለም። ልኩ እግዚአብሔር ያላችሁ ነገር። በህይወታችሁ ላይ ትክክለኛው ልክ ምንድን ነው ካላችሁን፣ የተነደፋችሁበት መነደፍ ሳይሆን እግዚአብሔር ያየላችሁ ነገርና የተናገራችሁ ነገር። ሃሌሉያ። ለምን ካልከኝ ሰው ከሚያየው ነገር ተነስቶ ነው የሚነገር። ከተነደፍክበት ነገር፣ ከተንጠለጠለው ነገር፣ ከሆነብህ ነገር አይቶ ምናልባት በበለቲቱን በድልሃት ይሆን ይሉታል። ምናልባት ድሃ አደጉን ሳታግዘው ቀርተ ይሆን ይሉታል። ምናልባት ይሉታል። ኢየሱስ ጌታ። የሆነባችሁ ነገር እናንተን አይገልጻችሁም። እናንተን የሚገልጻችሁ የተነገረላችሁ ነገር ነው። በደንብ ስሙ። የሆነባችሁ ነገር አሁን የእናንተ መገለጫ አይደለም። እያየን ያለነው ጳውሎስ አይደል? ጳውሎስ የሆነበት ነገር የሰጡበት መግለጫ አለ። ጳውሎስ ማለት ነፍሰ ገዳይ ነው። ጳውሎስ ማለት የእግዚአብሔር ፍርድ አግኝቶታል። ጌታ ፈረደበት። አይገርምም? ጻድቅ ነው እግዚአብሔር ብለው እየተናገሩበት ያለ ነገር ጳውሎስም አይገልጸው። አንዳንዴ እንደ ያዕቆብ መቼስ በእኛ ሰባኪዎች የተሰደበ ሰው ያለ አይመስለኝም። አጭበርባሪው፣ ሌባው፣ ወንድሙ በረከት እንዲህ አድርጎ ሰርቆ እንዲህ አንዱማ ሰይጣናዊ ስራ ምናምን ሲልም ሰምቼዋለሁ። ኦኬ እግዚአብሔር ሲያገኘው የነገርኩህን ሁሉ እስካደርግልህ ድረስ አልተውም ነው ያለው። ያንዳንዱ ነገር መለኪያ ሰው እጅ የለም። ያዕቆብን በሰው መለኪያ ስታዩ እንዲህ አድርጎ የምትለው ብዙ ነገር አለ። ዳዊትን ስታዩ እንዲህ አድርጎ እንዲህ ሰርቶ በዚህ ወጥቶ በዚህ ገብቶ ምናምን ብለህ ብዙ የምትለው ነገር አለ። ግን እግዚአብሔር ሲያየው እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁት። ጂዛስ አሜን። አገኘሁት ይላል። እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁት ይላል። ወንድሙ ሲያየው ዳዊትን አንተ የልብን ኩራት ትዕቢተኛ ምናምን ይለዋል። ሳኦል ዳዊትን ሲያየው ተንኮለኛ ነው፣ በደንብ አድርጋችሁ ጠብቁት ይላል። እግዚአብሔር ዳዊትን ሲያየው ግን እንደ ልቤ የሆነ የእሴይን ልጅ ዳዊትን አገኘሁት ይላል። እውነተኛ ሚዛን ላይ ነው ያለው። ሰው ፊትን አይቶ ሲፈርድ፣ ጌታ ግን የልብ ነው። ሁሉንም እንደ ስራው አይቶ ነው የሚከፍለው። በፍርዱ አይጸጸት፣ ለካ እንዲህ ነበር አይል። አስተዋይ ጥበበኛ
ዳኛዬ እሱ ነው የኔ ዳኛ ዳኛዬ እሱ ነው የኔ ዳኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አሜን 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 እግዚአብሔር የኔ ዳኛ ትክክል እውነተኛ ሰው አይሆንም ብለው ሰው አረገኝ ጌታ ጌታዬ ጌታዬ ደጀን የለው ሲሉ ሆነልኝ መከታ ጌታዬ ጌታዬ እንዳሰቡት ሳይሆን እንዳሰበልኝ ነው ጌታዬ ጌታዬ ገና መቼ አዩ ይሄ ጅማሬ ነው ጌታዬ ጌታዬ አምላኬ የኔማ ተስፋ እንዳልወድ ከቶ እንዳልጠፋ የኔ አባት የኔ መድኃኒት በአንተ ነው እዚህ የደረስኩት በአንተ ነው እዚህ የደረስኩት በአንተ ነው ሁሉን ያለፍኩት በአንተ ነው ቀኔ ወጣልኝ ወዳጄ ተመስገን። ሃሌሉያ ጌታ ይባረክ። አንዳንዱን ነገር ፊት አይቶ አይደለም አይደል? የተቀጠቀጠ ሸምበቆን አይሰብርም የሚጨስንም ጧፍ አያጠፋም ይላል። ቸርች ውስጥ የሚጨስ ጧፍ ሰዎች ሊያጠፉት ይችላሉ። ቸርች ውስጥ የተቀጠቀጠ ሸምበቆ ሰዎች ሊሰብሩት ይችላሉ። ጌታ ግን የተቀጠቀጠ ሸምበቆን አይሰብርም። ለደካማው ኃይል ይሰጣል፣ አቅም ለሌለው ብርታትን ይጨምራል። እንደገና ለክብር ያቆመዋል፣ እንደገና ለምስጋና ያቆመዋል፣ እንደገና ለእልልታ ያቆመዋል። ሃሌሉያ! እንደሱ ያደርጋል ጌታ። ስለዚህ ፈረዱበት አይደል? ይህን ሰው ፈረዱበት፣ ነፍሰ ገዳይ ነው አሉ። ፈረዱበት፣ የእግዚአብሔር ፍርድ ሊያገኝ ነው አሉ። መፍረድ ብቻ አይደለም፣ ጠበቁ። አንዳንድ ሰው ውድቀታችሁን ይጠብቃል። የምትወድቁበትን ቀን ይጠብቃል። በውድቀታችሁ ሊሳለቅ ይጠብቃል። እነዚህ ሰዎች 3 ነገር ጠበቁ። በሕይወት ይኖር ዘንድ አልተውም አሉ። እርሱ ግን እባቢቱን ወደ እሳት አራግፋት። ጂዛስ ይህን ቃል አስምሩልኝ በጌታ። እርሱ ግን እባቢቱን ወደ እሳት አራግፋት። ኢየሱስ የእግዚአብሔር ልጅ እባቢቱን ምን አደረጋት? አራግፋት። ለዚህ ነው ቅድም አንዳንድ ነገሮችን አራግፎ ያልኳቸው። እያወራችሁ ያለው እባቡ እንደሆነ ካወቃችሁ፣ ቅድም ብያችኋል፣ በጣም በምትወዱት ሰው፣ በምትቀርቡት ሰው፣ በተጣላችሁት ሰው፣ በሆነ ሰው ሊጠቀም ይችላል እባቡ። ስለዚህ ሲያወራችሁ እባቡ እንደሆነ ከገባችሁ ይዛችሁት አትግቡ ቤታችሁ፣ ይዛችሁት አትሄዱ መኝታችሁ ላይ፣ ይዛችሁት አትሄዱ። ለምን? ያቆስላችኋል፣ ያሳምማችኋል፣ ተስፋ ያስቆርጣችኋል። ስለዚህ ቶሎ በሉና አራግፉት፣ ይዛችሁት አትክረሙ። አንዳንድ ሰው እየተሰቃየ ያለ በእባቡ ሀሳብ ዓመት ይዞት ይቀመጣል። እንዲህ እኮ አለችኝ፣ እንዲህ እኮ አለኝ፣ እንዲህ እኮ ተባልኩ እያለ እያሰላሰለ እሱን ዘመኑን ሐዘን ይበለዋል፣ ዘመኑን ጨለማ ይበለዋል፣ ዘመኑ ተስፋ መቁረጥ ይበለዋል። ከገባ አይነ ክፍት ካለ አሁን የህይወታችሁ የተሰማችኋቸው ነገሮች፣ ያስቆሟችሁ፣ ያስተከዛችሁ፣ ተስፋ ያስቆርጣችሁ ነገሮች፣ እስካሁን እያሰላሰላችኋቸው ያላችሁ እንዲህ እኮ ተባልኩ፣ እንዲህ እኮ ሆነብኝ፣ እንዲህ እኮ ተደረገ እያላችኋቸው ያሉ ነገሮች ካሉ ዛሬ ልክ ያዕቆብ ከጉትቻዎቻቸውን ወስዶ በመምሪያ አድባር ስር ቀበራቸው እንደሚል ዛሬ ቀብራችሁ መሄድ ይሆንላችሁ። ሃሌሉያ! ፓስተሩ እኮ እንዲህ አለኝ፣ አገልጋይ ሆኖ የእግዚአብሔር ሰው ሆኖ እሱ እንዴት እንዲህ ይለኛል? እንዲህ እኮ አለችኝ፣ ጓደኛዬ እኮ እንዲህ አለችኝ፣ ከሱም አልጠብቀው ነገር እንዲህ እኮ ተባልኩ።
እያላችሁ እናንተ ውስጥ የከረመ ሀሳብ ካለ ለመጸለይ እንቅፋት ይሆናችሁ፣ ለመሄድ እንቅፋት ይሆናችሁ፣ የሆነ ነገር ለማድረግ እያሰላሰለ ውስጣችሁን እየበላው ያለ ነገር ካለ ዛሬ ልምከራችሁ በእግዚአብሔር ቃል በኢየሱስ ስም በሉና አራግፉት፣ አራግፉት። ሃሌሉያ ጂሰስ። አንዳንዴ በልጅነታችሁ የተነገረባችሁ ነገር አድጋችሁ ተጽዕኖ እንደሚያመጣ ይነግሩናል። ሳይካትሪስቶቹ፣ ሳይኮሎጂስቶቹ ይነግሩናል። ሮም አለብህ፣ እንዲህ አለብህ፣ እንዲህ አለብህ እያሉ ማለት ነው። የተነገረባችሁ ነገር እናንተ ላይ የከረመ ዓመታት ያስቆጠረ የሆነ ተጽዕኖ የሚያመጣ ስታስቡት የሚጨንቃችሁ የሆነ ነገራችሁን ይዞት ያለ ነገር ካለ ይሄንን ቃል ጳውሎስ የተጠቀመበትን ተጠቀሙ። ማራገፍ ይሁንላችሁ። የተንጠለጠለ እናንተ ጋር የከረመ የቆየ ነድፏችሁ የቆየ የምትሉበት የምትብሰለሰሉበት ነገር ካለ አንዳንዱን ለሰው አውጥታችሁ ያላወራችሁት መነደፉ ግን የመርዙ ግን ውስጣችሁ የገባ ወደ ውስጣችሁ ገብቶ ሕይወታችሁን እየበጠበጠ ያለ ነገር ካለ በጌታ በኢየሱስ በሉና አራግፉት። አሁን እድል ስጣችሁ፣ አንድ ደቂቃ ከላያችሁ ላይ እየጠራችሁ አራግፉት በኢየሱስ ክርስቶስ ስም። ወደ ፍጻሜ አብረኸኝ አትቀጥልም። ወደ ታየልኝ ነገር አብረኸኝ አትሄድም። አሁን አራግፋለሁ። አሁን በኢየሱስ ስም አራግፋለሁ። በእኔ ላይ የተነገረ ሟርት በእኔ ላይ አንዳንድ ሟርት እኮ በጸሎት ስም ሳይቀር ይሟርታል። ይነቀል ተብሎም ሊሆን ይችላል። በጸሎት የሆነ ነገር ይሁንብህም ተብሎ ሊሆን ይችላል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተራገፈ ይሁን። በኢየሱስ ስም ይራገፍ። ሃሌሉያ ይራገፍ በኢየሱስ ስም። በአንቺ ላይ የተሰራ መሳሪያ አይከናወንም፣ በሚነሳብሽ ምላስ ሁሉ ላይ ትፈርጅባችኋለሽ እንደሚል በእናንተ ላይ የተነገረ ሟርት፣ በእናንተ ላይ የተነገረ ድግምት፣ በእናንተ ላይ የተነገረ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን። እኔ ያለው የብዙ ሰዎችን ሕይወት የተቆጣጠረ የእባብ ድምፅ የእባቡ ድምፅ ሕይወታቸው ውስጥ ገብቶ የእባቡ መርዝ ሕይወታቸው ውስጥ ገብቶ ወደ ነገ እንዳይሄዱ እንዳይሻገሩ ልፍ እንዳይሉ ፈቀቅ እንዳይሉ መርዞ ሊያስቀራቸው የፈለገ በእናንተ ላይ የተነገረ የሟርት ሀሳብ፣ የሰው ሀሳብ፣ የክፉ ሀሳብ፣ የጨለማ ሀሳብ በኢየሱስ ስም የተራገፈ ይሁን። አራግፉ። ግድ የላችሁ፣ ጠቅማችኋል። ግድ የላችሁ። እላያችሁ ላይ ያለ የምታውቁት የምትብሰለሰሉበት ከማትጠብቁት ሰው የማትጠብቁት ነገር ተነግሮባችሁ ውስጣችሁ የከረመ እናንተ ውስጥ ነድፏችሁ የቆየ ነድፏችሁ የከረመ ነድፏችሁ የዋለ ነድፏችሁ ያደረ የእባቡ መርዝ አሁን በኢየሱስ ስም የተራገፈ ይሁን። ጂሰስ አራግፉ። በኢየሱስ ከሰውነታችሁ ላይ አራግፉ፣ ከነፍሳችሁ ላይ አራግፉ፣ ከስጋችሁ ላይ አራግፉ፣ ከሀሳባችሁ ላይ አራግፉ። በኢየሱስ ክርስቶስ ስም ወደ እሳቱ አራግፋት እንደሚል ጄፕራላፋ ጋዲያፋንዶስ ታክራዲያፋስ ኤላታክራዲያፋንዶ ክሬለበሄጀዲቫስ አክራዲያፋንዳ በናዝሬቱ ጌታ በኢየሱስ ስም የተራገፈ ይሁን። በናዝሬቱ ጌታ በኢየሱስ ስም የተራገፈ ይሁን። የነዳፊው ኃይል የነዳፊው ጉልበት በኢየሱስ ስምና ስልጣን የተራገፈ ይሁን። ኢየሱስ ሃሌሉያ። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። በዚህ በዩቲዩብ እየተከታተላችሁ ያላችሁ በጌታ በኢየሱስ ክርስቶስ ስም የትኛውም የነዳፊ ኃይል በጌታ በኢየሱስ ክርስቶስ ስም ከእናንተ ጋር የከረመ ከአንቺ ጋር የከረመ ነድፎሽ የቆየ በመነደፍ ረጅም ዘመን ያስቆጠራችሁ ምናልባት ካልጠበቃችሁት ሰው ከቤተ ክርስቲያን ሰው ከዘመዶቻችሁ ከቤተሰቦቻችሁ ከቅርብ ሰዎቻችሁ ያለ መነደፍ አልወጣ ያላችሁ መርዙ አልወጣ ያላችሁ የተነደፋችሁበት መነደፍ አለቅ ያላችሁ ዛሬ ጸልያለሁ በኢየሱስ የስም ስልጣን ይራገፍ። በኢየሱስ የስም ስልጣን ይራገፍ። አሁን ከላያችሁ ላይ ይነሳ። አሁን ከላያችሁ ላይ ይነሳ። አሁን ከላያችሁ ላይ ይነሳ በኢየሱስ ስም። ሃሌሉያ። የሆነ ሰው እየቀለለው ነው። የሆነ ሰው እየቀለለው ነው። የሆነ ሰው ሸክም እየተራገፈለት ነው። የሆነ ሰው ከላዩ ላይ መርዝ እየተነሳለት ነው። ኢየሱስ የእግዚአብሔር ልጅ የሆነ ሰው በጌታ በኢየሱስ ክርስቶስን መልካሚቷ የእግዚአብሔር እጅ እየዳሰሰችው ነው።
በሰዎች የተነገረ፣ በወሬ የተነገረ፣ በሐሜት የተነገረ ከሰማችሁት ነገር የተነሳ ሕይወታችሁ የታሰረ ዛሬ በጌታ በኢየሱስ የስም ስልጣን ተራገፈ፣ 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 ተራገፈ። በኢየሱስ ስም ተራገፈ። ስታዩት አንዳንድ ሰው ደማችሁ የሚፈላ እንዲህ እኮ ብሎኛል የማይረሳ ነገር የሆነባችሁ ኢየሱስ የእግዚአብሔር ልጅ በናዝሬቱ ጌታ በኢየሱስ ስም ተራገፈ። ጳውሎስ ግን እባቢቱን አራገፈ፣ ነዳፊውን አራገፈ። የሆነ ሰው መስሎሃል ያስቀየመ። አንዳንዱ ከሆነ ሰውዬ ጀርባ የሆነ ክፉ አለ። ከሆነ ሰውዬ ጀርባ የሆነ ጨለማ አለ። ከሆነ ሰውዬ ጀርባ የሆነ ሐዘን አለ። ከሆነ ሰውዬ ጀርባ የሆነ መተት አለ፣ የሆነ ድግምት አለ። በጌታ በኢየሱስ ክርስቶስ ስም አጋንንታዊ የሆኑ ንግግሮች አሉ። በነገራችን ላይ አንዳንዴ ወላጆች እንኳን ሳይቀር ሳያውቁት ጠላት ተጠቅሞባቸው እናንተ ላይ ያስቀመጡት የእርግማን ቃል እድሜ ልካችሁን እየተከተለ የሚያሰቃያችሁ ከአባት ከእናት ከወንድም ከአክስት ከአጎት ከቅርብ ሰዎቻችሁ የተነገረ የእርግማን ቃል እየተከተለ ህይወታችሁን የሚያሰቃያችሁ እንዲህ እኮ ብሎኛል፣ እንዲህ እኮ የማይረሳ ነገር ይሆንባችሁ በጌታ በኢየሱስ ክርስቶስ ስም ዛሬ የተራገፈ ይሁን። ሃሌሉያ። አንዳንዶቹ ሰዎቹ በህይወትም ላይ ኖሩ ይችላሉ። የነገሯችሁ ነገር ግን አለ፣ ይከነክናችኋል። ስታስቧቸው ውስጣችሁ ይበሳጫል። እንዲህ እኮ ተባልኩ በልጅነቴ የተባለ በልባችሁ ውስጥ ያለ የትኛውም ሐዘን፣ መራራ ነገር የፈጠረባችሁ ነገር በጌታ በኢየሱስ ስም የተራገፈ ይሁን። ጳውሎስ ግን ወደ እሳቲቱ ምን አረጋት? አራገፋት። ሃሌሉያ። አሁን እርግጠኛ ነኝ እንደተራገፈ ከሁላችንም ከኔም ከእናንተ እኩል ስለምንገለገል ከተራገፈ በኋላ የጠላት አቅሙ ከተሰበረ በኋላ ጉልበቱ ከተሳበረ በኋላ ጨለማ ከተገፈፈ በኋላ በእናንተ ላይ ያወጣው አዋጅ ከተሻረ በኋላ እስቲል ነው ግን ጠላት ይጠብቃል። እንደገና ይጠብቃል። ምንድን ነው የሚጠብቀው መሰላችሁ? እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችሁ። ሃሌሉያ። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። መነደፉን ያዩት ይጠባበቁ ነበር። ምንድን መሰለ የሚጠባበቁት? ክብር እንዳይመስልን። ምን መሰለ የሚጠባበቁት? ከፍታ እንዳይመስልን። ምን መሰለ የሚጠባበቁት? እግዚአብሔር ብሎታል፣ የተናገረለት ቦታ ሊደርስ ነው፣ ጌታ ይባረክ ምናምን እያሉ እንዳይመስልን። የሚጠባበቁት መውደቁ የሚጠባበቁት መሞቱ፣ የሚጠባበቁት ማበጡን። ሊያጥ ነው ብለው ጠበቁ ይላል። ሊወድቅ ነው ብለው ጠበቁ። ሊሞት ነው ብለው ጠበቁ። ኢየሱስ ሃሌሉያ። ጠበቁ። አይገርማችሁም? ይውደቅ እንጂ እባቡ ይውደቅ እንጂ አንዳች አይጎዳ። ይውደቅ እንጂ እባቡ ብቻ ይውደቅ እንጂ ነዳፊው ብቻ ይውደቅ እንጂ አንዳች አትሆንም። አንዳች አትሆንም በጌታ በኢየሱስ። እግዚአብሔር ወዳየላችሁ ፍጻሜ ሊያስቆማችሁ የፈለገ ነዳፊ ዛሬ ተገለበጠ፣ በኢየሱስ ስም ተገለበጠ። ያየልህ ግብ አለ፣ ያየልህ ፍጻሜ አለ። እዛ ፍጻሜ ሊያስቆሙ የመጡ ነዳፊዎች አሉ። ስለዚህ የሚበልጠው የእግዚአብሔር ሀሳብ ነው። የሚበልጠው እግዚአብሔር ያሰበልን ነው። በአንተ ነገር በአንተ ፍጻሜ የሚሆነው ነገር እግዚአብሔር ያየልህ እንጂ መንገድ ላይ የገጠመ ነድፈት አይደለም፣ መነደፍ አይደለም የሚያስቆመ። ያየልህ ጥግ ጋር ትደርሳለህ። ሃሌሉያ። ሊወድቅ ነው ብለው ጠበቁ፣ አልወደቀም። ሊያብጥ ነው ብለው ጠበቁ፣ አላበጠም። ሊሞት ነው ብለው ጠበቁ፣ አልሞትም። ሃሌሉያ። ቀጥሎ ምንድን ነው የሚለው መሰላችሁ? ምንም እንዳልሆነ ባዩ ጊዜ
ምንም እንዳልሆነ ምን ባረጉ ጊዜ? ባዩ ጊዜ። እንደዚህ ይላል፣ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሀሳባቸውን ለወጡ ይላል። አንደበትን የሚያስለውጥ የእግዚአብሔር አደራረግ ያገኛቸዋል። በዚህ ምሽት፣ በዚህ ቀን ባላችሁበት ሀገር አንደበትን የሚያስለውጥ ይህስ አምላክ ነው አሉ። አምላክ እኮ አይደለም። ከሚያዩት ነገር የተነሳ ከሆነው ነገር የተነሳ የጠበቁት ክፉ ነገር ስላልሆነበት ያሰቡት ነገሮች ሁሉ ስላልሆነበት ኧረ በስመ አብ ይሄስ ብለው ሀሳባቸውን ለወጡ። በጌታ በኢየሱስ ክርስቶስም የብዙዎችን ሀሳብ የሚያስለውጥ የብዙዎችን አንደበት የሚያስቀይር ነገር የሰማይ አምላክ እግዚአብሔር ያደርግላቸዋል። አሜን፣ 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 አሜን። ሃሌሉያ። የብዙዎችን አንደበት የሚያስቀይር የብዙዎችን ሀሳብ የሚያስለውጥ ነገር እንዲህ ሊሆን ነው ብለው ጠበቁ። ምንም አልሆነም። ምንም እንዳልሆነ ባዩ ጊዜ ሀሳባቸውን ለወጡ። ሀሳባቸውን ለውጠው ምን አሉ? ይህስ አምላክ ነው አሉ። ሃሌሉያ። መልእክቴን ጨርሻለሁ።